ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው እንግዲህ የተለያዩ ቃላቶችን መስርቼ ይዤላችሁ መጥቻለሁ። ባለ ሶስት ቃላት ወይም ባለ ሶስት ድምጾች የተለያዩ ቃላቶችን ባለ ሁለትም የተለያዩ ቃላቶችን መስርቻለሁ ማለት ነው። በደንብ አድርጌ አሳያችኋለሁ፣ እናነብላችኋለሁ። እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ ከኔ ጋር አብራችሁ እያነበባችሁ እየተከታተላችሁ ሄዱ ማለት ነው። አሁን እዚህ ጋር እንደማሳያችሁ ምን ይላል ማለት ነው። እዚህ ጋር ውዝግብ ይላል። ውዝግብ ይላል። ው ማለት የቤተሰብ ሁለተኛ ድምጽ ናት። ዘ የቤተሰብ ስድስተኛ ድምጽ፣ ግ የቤተሰብ ስድስተኛ፣ ብ የቤተሰብ ስድስተኛ። በአንድ ላይ እነዚህ ምን ይላል ማለት ነው? ውዝግብ ስድስተኛ ድምጽ ውዝግብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? ምሳሌ ይላል። ም ማለት የቤተሰብ ስንተኛ ድምጽ ናት? ስድስተኛ ድምጽ። ሳ የቤተሰብ አራተኛ፣ ሌ ለቤተሰብ አምስተኛ። በአንድ ላይ ምሳሌ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? ምግብ ይላል። ም ማለት የቤተሰብ ስድስተኛ ድምጽ፣ ግ የቤተሰብ ስድስተኛ፣ ብ የቤተሰብ ስድስተኛ። በአጠቃላይ ምንድናቸው? ስድስተኛ ድምጾች ናቸው። እነዚህ ስድስተኛ ድምጾች ናቸው ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ቁጥር ይላል። ቁ ማለት የቤተሰብ ሁለተኛ ድምጽ ናት። ጥ የቤተሰብ ስድስተኛ ድምጽ፣ ር የቤተሰብ ስድስተኛ ድምጽ። በአንድ ላይ ቁጥር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ምሽት ይላል። ምሽት ማለት የቤተሰብ ስድስተኛ ድምጽ ናት። የቤተሰብ ስድስተኛ፣ የቤተሰብ ስድስተኛ ድምጽ ናት። ስለዚህ በአንድ ላይ ምን አይነት ትርጉም ሰጠን? ምሽት የሚል ቃል ይመሰርትልናል ማለት ነው። እዚህ ጋር ወደ ቀጣዩ ስንሄድ ምላሽ ይላል። እዚህ ጋር ምላሽ ማለት የቤተሰብ ስድስተኛ ድምጽ ናት። ለቤተሰብ አራተኛ ድምጽ፣ የቤተሰብ ስድስተኛ። በአንድ ላይ ምላሽ የሚል ቃል እንመሰርታለን ማለት ነው። እንመሰርታለን። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ጭቆና ይላል። የቤተሰብ ስድስተኛ ድምጽ ናት። ቆ የቤተሰብ ሰባተኛ፣ ነ የቤተሰብ ስንተኛ? አራተኛ። በአንድ ላይ ጭቆና የሚል ቃል ይመሰርትልናል ማለት ነው። ኪዳን ይላል። ኪ ማለት የቤተሰብ ሁለተኛ ሶስተኛ ድምጽ ናት። ዳ የቤተሰብ አራተኛ፣ ነ የቤተሰብ ስድስተኛ። በአንድ ላይ ኪዳን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ከፍተኛ ከ የመጀመሪያ ናት። ፈ ደግሞ የቤተሰብ ስድስተኛ፣ ተ የመጀመሪያ፣ ኘ የቤተሰብ ስንተኛ? አራተኛ። በአንድ ላይ ከፍተኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር አፋጣኝ ይላል። አ የመጀመሪያ ድምጽ ናት። ፈ የቤተሰብ ስድስተኛ ድምጽ ናት። ፋ የቤተሰብ አራተኛ ድምጽ ናት። ጣ የቤተሰብ አራተኛ፣ ኘ የቤተሰብ ስድስተኛ ድምጽ። በአንድ ላይ አፋጣኝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? ምጣኔ ይላል። ምጣኔ ማለት የቤተሰብ ስድስተኛ ድምጽ ናት። ጣ የቤተሰብ አራተኛ ድምጽ፣ ኘ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ምጣኔ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አሜሪካ ይላል። አይ የመጀመሪያ ድምጽ ናት። ሜ የቤተሰብ አምስተኛ ድምጽ፣ ሬ የቤተሰብ ሶስተኛ፣ ከቤተሰብ ስንተኛ? አራተኛ። በአንድ ላይ አሜሪካ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እዚህ ጋር ምን ይላል? አዳማ ይላል። አዳማ የመጀመሪያ ድምጽ ናት። ዳ የቤተሰብ አራተኛ፣ ማ የቤተሰብ ስንተኛ ናት? አራተኛ። አዳማ የሚል ቃል ይመሰርትልናል ወይም ደግሞ እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ደቡብ ይላል። ደ የመጀመሪያ ድምጽ ናት። ቡ የቤተሰብ ሁለተኛ ድምጽ፣ ብ የቤተሰብ ስድስተኛ ድምጽ። በአንድ ላይ ደቡብ የሚል ቃል እንመሰርታለን ማለት ነው።
እንመሰርታለን። ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር ምን ይላል? ሐዋሳ ይላል። ሐዋሳ አ የመጀመሪያ ዋ የወቤተሰብ አራተኛ ሳ የስብሰብ አራተኛ አዋሳ 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 የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? ጭብጥ ይላል። እዚህ ጋር ጭብጥ ጭ ማለት የቤተሰብ ስንተኛ? ስድስተኛ። ብ የቤተሰብ ስድስተኛ፣ ጥ የቤተሰብ ስድስተኛ በአንድ ላይ ጭብጥ ጭብጥ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እጮኛ ይላል። እጮኛ እ የቤተሰብ ስድስተኛ ናት። ጮ የቤተሰብ ስንተኛ ናት ማለት ነው? እቺ ሰባተኛ፣ ኛ የኛ ቤተሰብ አራተኛ በአንድ ላይ እጮኛ እጮኛ የሚል ቃል እንመሰርታለን ወይም ደግሞ እናገኛለን ማለት ነው። ኦኬ ወደ ቀጣይ ስንመጣ እዚህ ጋር ምን ይላል? ኤልያስ ይላል። ኤልያስ ኤ ማለት የቤተሰብ አምስተኛ፣ ሊ የቤተሰብ ስድስተኛ፣ ያ የቤተሰብ አራተኛ፣ ሲ የቤተሰብ ስድስተኛ በአንድ ላይ ኤልያስ ኤልያስ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዮሐንስ ይላል። ዮሐንስ የ ማለት የቤተሰብ ስንተኛ? ሰባተኛ፣ ሀ የመጀመሪያ፣ ነ የቤተሰብ ስድስተኛ፣ ሲ የቤተሰብ ስድስተኛ በአንድ ላይ ዮሐንስ ዮሐንስ የሚል ቃል እንመሰርታለን ማለት ነው። ጉዳት ይላል። እዚህ ጋር ጉዳት ጉ የገቤተሰብ ሁለተኛ፣ ዳ የደቤተሰብ አራተኛ፣ ት የቤተሰብ ስድስተኛ ጉዳት ጉዳት የሚል ቃል ይመሰርትና ማለት ነው። እሺ ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? ስጦታ ይላል። ስጦታ 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 የሚለው የቤተሰብ ስድስተኛ፣ ጧ የቤተሰብ ሰባተኛ፣ ታ የቤተሰብ አራተኛ በአንድ ላይ ስጦታ ስጦታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? ተሸላሚ ተሸላሚ ይላል። ተ የመጀመሪያ ድምጽ ናት። ሻ የሸ ቤተሰብ መጀመሪያ፣ ላ የላ ቤተሰብ አራተኛ፣ ሚ የቤተሰብ ሶስተኛ በአንድ ላይ ተሸላሚ ተሸላሚ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? ፓርቲ ይላል። ፓርቲ ፓ ማለት የቤተሰብ አራተኛ ድምጽ ናት። ሪ የቤተሰብ ስድስተኛ፣ ቲ የቤተሰብ ሶስተኛ ድምጽ ፓርቲ ፓርቲ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቁጠባ ይላል። ቁ የቤተሰብ ሁለተኛ ድምጽ ናት። ጠ የመጀመሪያ፣ በ የቤተሰብ አራተኛ በአንድ ላይ ቁጠባ ቁጠባ የሚል ቃል እንመሰርታለን ወይም ደግሞ እንጽፋለን ማለት ነው። እንግዲህ ለዛሬ እንደምታዩት ምን አይነት ቃላቶችን ይዤ እንደመጣሁ አንድ ባንድ አሳይቻችኋለሁ ማለት ነው። ቃላቶች የተለያዩ ቃላት ናቸው፣ የተለያዩ ጽሁፎች ናቸው። እንግዲህ ቃላቶችን ስንመሰርት ሁለትም ሶስትም አራትም የተለያዩ ቃላቶች በአንድ ላይ አገጣጥመን መጻፍ ትርጉም ያለው ቃል የሚሰጠን ነው ማለት ነው። ለዛሬ ቪዲዮ የሰራሁላችሁ ይህን ይመስል ነበረ። እንዲሁም በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ፣ ሰላም ቆዩ።